ስለሚያዋጣን እንደ አማራ ነው መቆም ያለብን። እኔ አንድ ነገር ልንገራችሁ። ትናንትና እኔ ኮሜንት ላይ በጣም ስለተናደርኩ አገው ሲሉ አዋገው ነኝ ብያልኳቸው በትልልቅ ቤት ሁሉ አገው ማንነቱን ተንበለው ተጋለጠ ብለው እንዳለ እየፖሰቱ ነው ሁሉም ሰው እና ምን ልላችሁ ነው እኛ አንድ መሆን አለብን። ማን አማራ እንደሆነ ማን ለአማራ ተቆርቋሪ እንደሆነ ማን ጥሩ እንደሚሰራ ማን ለአማራ ገንዘብ እንደሚያወጣ ጠንቅቀን እናውቃለን እኮ። ይሄን ያህል አብረን እኮ በድምጽም በተግባርም ሁሉ ማን ምን እንደሚሰራ ስለሚታወቅ አሁን ቀላል ነገር ነው። ከአሁን በኋላ በአማራ የሚነግደውንም በአማራ ትክክለኛ የማይሰራውንም ተልኮ ያለውንም እያወጣን ማስጣትና መፋለም ነው ያለብን። በየአቅጣጫው በአራቱም አቅጣጫ መጥፎ የሚሰሩ ሰዎችን በየአካባቢው ላይ ለፋኖ እያስተላለፉ መስጠት ነው። በቃ ይበቃል ሊባል ይገባል ለምለው አመሰግናለሁ። ወሾች ጮሃሉ ቀጥ እሺ ሰላም እንደምን አላችሁ? እንግዲህ ያው አለን ፓኒክ መሆን አያስፈልግም። በብዙ ነገር ያው ሰው አፍ የአእምሮ ተላላኪ ነው እና ሰው በአእምሮ የሚያወጣውን ነው ማነው በአእምሮ ያሰበውን ነው በአፉ የሚያወጣው። ስለዚህ ከሚያወጣው ነገር ተነስተን ጀጅ ማድረግ እንችላለን። ፓኒክ መሆን አያስፈልግም። እስካሁን መጣበትን አንድ ሰው እናያለን። ከዛ በኋላ ደግሞ መንገዱን የሚስት ከሆነ ደግሞ ልክ እንደመጣበት እናየዋለን ማለት ነውና እንግዲህ ከኛ በላይ መሬት ላይ በጣም ብዙ ተሰርቶበት ግን እስካሁን ትግሉ ቆሟል። በመንግስት ደህንነት በግለሰቦች በራሳችንም ሰዎች በጣም ብዙ ሴራ ተሰርቷል ማለት ነውና ያንንም ያውቁታል ጠንቅቀው ማለት ነው። በብዙ ነገር ነግረውናል እየወጡ ወደ ግራም ይሁን ወደ ቀኝ ከዓላማችን ዝንፍ እንደማንል ብለው መሬት ላይ ያሉ ታጋዮች ከኛ በላይ ተንትነው ያውቁታል። ግለሰቦቹ ይመጣሉ ይሄዳሉ፣ ግለሰቦቹ ይናገራሉ ይሄዳሉ። እሱ አይደለም አሁን የአማራ ህዝብ የመኖር ጉዳይ ነው። በጣም ይገርመኛል። መሳቂያ የሆነው በሌሎች መደማመጥ እንኳን አልቻለም። ሁሉም ሰው ቤት ከፍቶ የሚያወራ ስለ አማራ ነው። ሁሉም ሰው ቤት ከፍቶ የሚያወራ ደግሞ ስለ ፋኖ ነው። ግን ስለ ፋኖ እንደ ነገር እንኳን ለመግባባት አንችልም። የጋራ ዓላማ የጋራ ጎል እንኳን ኖሮን ይሄ ህዝብ የተሰቃየ ነው። ይሄ ህዝብ አያርስም፣ አሁን አይታከምም፣ መውለድ አይችሉም እናቶች፣ ልጆቹ ትምህርት ቤት አቁመዋል። በዚህ በኩል ህዋት ይደነፋል፣ በዚህ በኩል አብይ አህመድ ይደነፋል። ታጥሮ ያለ ነው። በዛ በኩል ሱዳን ይደነፋል። በጣም ተወጥሮ ነው። በዚህም በዛም አቅጣጫ ነው አማራ የተያዘ። ድሮ አባቶቻችን በጣም በሳል ነበሩ። ብልሃት የሚባል አባባል አለ። ብልሃት ቴክኒክ ምንለው ወይም በእንግሊዘኛ ማለት ነው። እና ያንን ብልሃታቸውን ተጠቅመው ነው አገር ሲያስተዳድሩ የነበር። እኛ በዛ ልክ መነጋገር እንኳን አልቻልንም። እና አሁን ከአንድ ቦታ የመጣ ስለምን ነው የምታወራው ስትይ ስለ ፋኖ ይለኛል። እንዴ ስለ ፋኖ ለማውራት እሱና እኔ እኮ መግባባት አንችልም። ይሄን ያህል ነው አሁን ያለብን ሴራ ማለት ነው። ለምን በፓርላማ ደረጃ ተነጋግረውበት ይሄንን የሳይበሩን እንትን በምንድነው ልንቆጣጠረው ምንችል? አማራን ማሸነፍ ምንችለው በዚህ በኩል ነው። በትግል በመሬት ላይ ልናሸንፍ እንደማንችል አረጋግጠናል ብለው ወስነው ቃል ጉባኤ ይዘው ተነስተው ነው እዚህ ጋር የላኩ። 20,000 ሰራዊት ተልኳል፣ 30,000 ሰራዊት የሳይበር ሰራዊት ሰልጥኖ አብይ አህመድ ልኳን ሲባል ያ የት የገባ ይመስላችኋል? እኔና እናንተ ከምናወራው እዚህ ውስጥ ነው ያለ። ሰውየውን በሚናገረው ቶን መመለስና ዲፌንስ ማድረግ እንችላለን እንጂ ፓኒክ መሆን ግን አያስፈልግም። ለምሳሌ ጎጃም የሚበል በላይ ዘለቀ የሚበል ስሙን የሚቀይረው ቴድሮስ የሚበል የመጣበትን ቶን ግን መመለስ ይቻላል። ከዛ ውጭ ግን የአማራ እኮ ለነገም ብሎ ራሱ እኮ ክፉ ቃላት አይነጋገርም። ሲጣላ ራሱ ነገ መታረቃለ ብሎ ክፉ ቃላት አይነጋገርም። ያን ያክል ነው የሚጠነቀቅ። እያንዳንዱን ነገር በጥንቃቄ እያየነ ነው ወደፊት መራመድ ያለብን። በጣም በርካታ ነገር ይመጣል፣ ከዚህ ያለፈ ይመጣል። አሁን እንግዲህ
ብለን አፈርን እኮ እንዴት ብለን እንናገር? ይሄን ርዕስ እያነሳን ለመነጋገር ራሱ ያሳፍራል። ስለዚህ የሄድ ሰው በሄደበት ልክ ነው። በጣም ጥሩ ነገር ሲናገር ዌልካም እንለዋለን። ከየትም አካባቢ ይምጣ ያንን መስመር ሊስት ሲል ደግሞ ኖ ብለን ማለት እንችላለን። ግን ፓኒክ መሆን አያስፈልግም። ወደ ጎጃም ፋኖ በጣም አግዝፌ የምደግፈው ዲፔንደንት አይደለም። ሌሎቹ ለምሳሌ ቤቲ እዚህ ጋር ብዙ ስትል ኤክስፕሌን ስታደርግ ልትውል ትችላለች። ግን ተጽዕኖ መቀየር ግን የምትችልበት አቅም አይደለም ያለ የጎጃም ፋኖ ራሱን ችሎ በኢንዲፔንደንት ሆኖ የሚንቀሳቀስ ነው። አሁን ትግሉ ያለ ጎጃም ላይ ነው ብለን ሚሉ መንግስትም ራሱ ማለት ነው የጎጃም ፋኖን ካሸነፍ ነው ጌም ኢዝ ኦቨር፣ በቃ የአማራ ትግል ይቆማል ብለው ቃለ ጉባኤ ይዘው የሚሰሩበት ነው። በርካታ ፖለቲከኞች ያንን ምን ደግፈው እሱን ትንካለ የአማራ ጉዳይ እዛ ላይ ያከትማል። ይሄን የጎጃም ፋኖን ተዳከመ ማለት በቃ የአማራ ትግል ያበቃል ብለን ስለምን ሰጋ ነው እንጂ ከጎጃም ላይ ሄደን እንለጠፋለን ብለን አይደለም። ሌሎቹ አይሰሩም ብለን አይደለም። ጠንካራ አደረጃጀት አለው። ኢንዲፔንደንት ነው። ሳይበር ያለ ሰው ገብቶ አይቀይረው። መቀየር የሚችል አይደለም። ራሳቸው ቁጭ ብለው ወስነው የመሰላቸውን ነገር ይሄ ነው የኛ ትግል ብለው እንደ ፖሊሲ ይዘው የሚንቀሳቀሱበት ትልቅ ተቋም ነው። በጣም ብዙ እኔ ማቃቸው ብዙ ልጆች አሉ፣ የተማሩ ዶክተሮች አሉ፣ ኢቨን ሰርጅን የሆኑ ልጆች ሁሉ አሉ ትግል ላይ ያሉ ማለት ነው። እና በጣም በጥንቃቄ ማየት ያለብን ሰው ስለመጣ ስለሄደ ምናምን አይደለም። በተናገረው ልክ እንቀበለዋለን ፖዚቲቭ ከሆነ፣ ከዛ ደግሞ በዛው ልክ ፓኒክ መሆን አያስፈልግም። እና እንደኔ አሁን ስለ መሬት ምናምን ነገር የጎንደር መሬት የጎጃም መሬት እንደ ወለጋ ለምን ተፈናቀሉ በኢትዮጵያዊነታቸው ብለን አይደል የምንጮህ? እኛ ደግሞ መጠን እዚህ ጋር ጎንደር፣ ሸዋ፣ ወሎ ምናምን እያልን ዘግጠን ምናምን ነገር እንደው በጣም በሚያሳፍር ሁኔታ በአራቱም አቅጣጫ የሚያወሩት ስለፋኖ ነው። ግን ስለፋኖ ምን ያረግነ ስንል ግን ምንም ያረግነው ነገር የለም ከመሰቃየቱ ህዝቡ ማለት ነው። ከደብረ ማርቆስ አዲስ አበባ መሄድ ያቃታት እናት ተመልሳ ወደ ባህር ዳር ሄዳ አውሮፕላን ይዛ እንደገና ደግሞ በቀጥታ እኮ ከደብረ ማርቆስ እኮ ባህር ዳር ነው አዲስ አበባ እኮ 2 ሰዓት 3 ሰዓት መንገድ ድራይቭ ነው። ግን በመኪና መሄድ ስለማይቻል ከደብረ ማርቆስ ተነስታ ባህር ዳር ሄዳ አውሮፕላን ማታነብ ማጽፍ እናት ጌቱ የት አለ ስትባል ስትንቦጀቦጅ ገንዘብ እንኳን ከፍላ ማለት ነው። አማርኛ አታነብም፣ እንግሊዘኛ ማታነብ እዚህ ጌትች ስትባል ደንግጣ ስትወጥ ምትውላለች። ያችን እናት እያሰብነ ነው ማውራት የነበረብንም ማለትም ያለብን። እና አንዳንዴ ኢሞሽናል ሁነን ስንነጋገር ነገሩ እየተበላሸ እንዳይሄድ በጥንቃቄ ነገ መታረቅ አለ ብለን በይሉኝታ የምናልፋቸው በርካታ ነገሮች አሉ። አንድ ሰው ርዕስ ዞ ሊመጣ ይችላል። ፎር ዛ ማተር እኔ አንዳንዴ ኦፍኮርስ ጋዘር ማድረገው ነገር አለ። ጥሩ ነው። ዳታ ሌላ ጊዜ አናሊሲስ ስትሰሩ የወሰዳችሁትን ነገር ነው የሰማችሁትን ነገር ነው ጀጅ የምታረጉ ሪስፖንድ የምታረጉ። ስለዚህ ዳታ መሰብሰቡ ጥሩ ነው። ዳታ አንዳንዴ እኔም የማየው ነገር አለ፣ ፊልም አረገው የሚሸተኝ ነገር አለ አንዳንዴ ማለት ነው። ግን ምንም ያን ያህል ለጎጃም ፋኖ ብዙም ተጽዕኖ ሊያመጣ አይችልም። እዚህ ሳይበር ላይ ነው ያለ መለው አለ። ሌላ ቦታ ላይ ደግሞ ይሄ ወርዶ መሬት ላይ ወዲያው እንደውም አንዳንዶቹ ፋኖች እኮ በስልክ ገብተው የሚያስረዱ አሉ ምን ያህል ዲፔንደንት እንደሆነ ትግሉ። ለዛ ነው እንጂ በንጹህ ቢንቀሳቀሱ ኑሮ እርስ በርስ እንኳን ተደዋውለው ፋኖና ፋኖዎች እንኳን ለመግባባት እድል ይኖራቸው ነበር። ከጎጃም ፋኖ አንድ ሰው ከጎንደር ፋኖ ቢደውል ቆይ ሆልድ አድርገኝ ብሎ የሚደውል ግን ለሳይበር አማካሪው ነው። የሳይበር አማካሪው ነው እንደዚህ እንዳታረጉ እንደዚህ እያሉ ነው ምናምን ብሎ ከነገረው በኋላ ነው ያ ነው እያፈረሰብን ያለ አንድ ተቋም እንዲፈጠር ያላደረጉት በዛ ነው። ያ ደግሞ አውቀውም ይሁን ሳያውቁ ተከፍሏቸውም ይሁን ሳይከፈላቸው የሚሰሩ ይኖራሉ። ሁሉም ሰው የራሱን ቤኔፊት ነው የሚሰራው። በመጣበት ግን መመለስ ነው ያለብን እንጂ ፓኒክ መሆን አያስፈልግም።
ንግግር በጣም ማሳመር እኮ ከምን ሁሌ ርዕስ አደርገዋለሁ። እንደ ንግግር እኮ እስካሁን እኮ ጠቅላይ ሚኒስትር ይሆን ነበረ ልደቱ አያሌው። ከልደቱ አያሌው በላይ ፖለቲካ የሚያውቃል እንዴ? ንግግር የሚያውቃል እንዴ? አረፍተ ነገሩን ፍሎ ሲያደርገው እኮ ጽፎ የሚያነብ ነው የሚመስል ሲናገር። እሱ አይደለም ዋናው ትርጉሙ ማለት ነው። ትርጉሙ ምን ያህል አስተዋጽኦ እናደርጋለን ብለን ሁሉንም በጣም ጀጅ ማድረግ አለብን። ዳታ መያዙ ጥሩ ነው። ነገ አናሊሲስ ስንሰራ አንተ እንዲህ ስለሆንክ we are rejected from here ብለን መናገር እንችላለን ማለት ነው። እና ያን ያህል ፓኒክ መሆን አያስፈልግም። አንዳንድ ልጆች አሉ በጣም ክርር የሚያደርጉት ማለት ነው። ግን ያን ፓኒክ ምን ሆን ከሆነ ነገሩን ሁሉ አውራ የሌለውንም ነው የምናደርገው። አውራ የሌለውንም ታውቃላችሁ። ስለዚህ አውራ ያለውን እንደዛ ትግል እንዲሆን በጥንቃቄ ማየት አለብን ብዬ ስለማስብ ነው። ታንኪዩ ጋይስ ስላዳመጣችሁኝ።